ሰላም ሰላም እንዴት ናችሁ ፋሚሊዎች? እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮ እንግዲህ ባለፈውን በተነጋገርነው መሰረት አዳዲስ ልጆች ይህንን ስራ ያልጀመራችሁ ማንኛውም ሰው እንግዲህ በዚህ ስራ ተከፋይ መሆን የምትፈልጉ ማለት ነው። ስራውን መጀመር የምትፈልጉ በምን አይነት መልኩ አዳዲስ ልጆች ሆነን ስንመጣ በምን አይነት መልኩ አፕሊኬሽኑን ዳውንሎድ አድርገን ሬጂስተር አድርገን በምን አይነት ሰርቲፋይድ ሆነን እንደምንጀምር በቀጣዩ ቪዲዮ አስቀምጥላችኋለሁ። ወደ ቪዲዮ እንሂድ። እንግዲህ አፕሊኬሽኑን ዳውንሎድ ካደረግን በኋላ አፕሊኬሽን ውስጥ እንገባለን። አፕሊኬሽን ውስጥ ስንገባ እንደዚህ አይነት ያመጣልናል። ኢንተርፌሱ ይሄን ይመስላል ማለት ነው። ቀስ ብሎ ነው የሚከፍትልን። ሲከፍትልን እንግዲህ እንደዚህ አይነት ኢንተርፌስ ያመጣልናል። እዚህ ጋር ምንድነው በጎግል ነው መክፈት የምትፈልጉት? አካውንት ለመክፈት ነው። በጎግል ነው ወይስ በፌስቡክ ነው? በምንድነው? ወይስ ታች ደግሞ ወይ በኢሜል ነው ወይ በስልክ ነው መክፈት የምትፈልጉት? በቀፎ ማለት በሱ አማራጭ ይሰጠናል። ስለዚህ ቀላሉ አማራጭ ምንድነው? አሁን ለኛ አመቺውና ቀላሉ ሜትድ በጎግል ነው። ሎጊን ዊዝ ጎግል በሚለው። ስለዚህ እሱን እንነካና አክሰፕት የሚለውን እነካለን። እዚህ ጋር አክሰፕት እናደርግለታለን። ከዛ ጎግል አካውንት እንመርጥለታለን። አሁን እኔ የታችኛውን ቦንቱ የሚለውን ጎግል አካውንት ክሊክ አደርግለታለሁ። ከዛ ክሊክ ሳደርግለት እንደዚህ ካንስል አግሪ ኤንድ ሼር የሚል ያመጣልኛል። አግሪ ኤንድ ሼር እዚህ ጋር አግሪ ኤንድ ሼር የሚለውን እነካዋለሁ። አግሪ ኤንድ ሼር የሚለውን ስነካለት እንደዚህ አይነት ያመጣልኛል ማለት ነው። ኮምፕሌት ፐርሰናል ዳታ ብሎ ወደዚህ ይመራኛል ማለት ነው። ከዛ እዚህ ጋር ምንድነው ፎቶ አስገባ እያለኝ ነው። እዚህ ጋር ፎቶ አስገባ እያለኝ ነው። እሱን ክሊክ አደርግና ኮንፊርም እለዋለሁ። ቀጥታ እዚህ ጋር የሚፈልገውን ነገር እንሰጠዋለን። አሎ እናደርገዋለን። አሎ ፖፖ ላይቭ ቱ ቴክ ፒክቸር ኤንድ ሪከርድስ ነው የሚለው። አሎ እናደርገዋለን፣ እንፈቅድለታለን። ከዛ ቀጥታ ወደ ጋላሪ ይወስደናል ማለት ነው። ከጋላሪ የምንፈልገውን ፎቶ እንመርጥለታለን ማለት ነው። አሁን ለምሳሌ እኔ እንደዚህ እያደረኩ እመርጣለሁ ማለት ነው። የምፈልገውን ፎቶ ለምሳሌ አሁን እኔ ይሄንን ፎቶ እመርጥለታለሁ። ይሄን እመርጥና ቹዝ እለዋለሁ። ከዛም በኋላ እንደምፈልገው እንደዚህ አስተካክለውና ራይት አደርግለታለሁ። እዚህ ጋር አምጥቶ ያስገባልኛል። ከዛ ቀጣይ እንግዲህ እዚህ ጋር ስማችን ነው ያለው። ቅድም የጎግል አካውንት ስም ነው። እሱን ከፈለግን መቀየር እንችላለን። አሁን እዚህ ጋር እኔ አጠፋውና ቁጥሩን ቦንቱ ብቻ እንዲል አደርግለታለሁ። ከዛ ኔክስት ስለው ሰሌክት ካውንትሪ ሀገር ምረጥ እያለኝ ነው። ከሱ በፊት ግን እዚህ ጋር ከታች እድሜ መምረጥ አለብን። ዴት ኦፍ በርስ ይለናል። እዚህ ጋር ማወቅ ያለብን ነገር ከ18 አመት በላይ መሆን አለብን። የምናስቀምጠው ቀን እድሜ ከ18 አመት በላይ መሆን አለበት። መሳሳት የለብንም። ከዛ ከታች እዚች ጋር የሀገር ምረጥ ይለናል። ሰሌክት ካውንትሪ እንመርጥለታለን ማለት ነው። እዚህ ጋር የኛ አሁን ኢትዮጵያ ስለሆነ ስክሮል እያደረግን ኢትዮጵያ የሚለውን እንፈልጋለን። ኢትዮጵያ አሁን ለምሳሌ እዚህ ጋር አለ ኢትዮጵያ። ክሊክ አደርገዋለሁ ማለት ነው። እዛ ኢትዮጵያን መረጥኩኝ። ከዛም በኋላ ታች ጾታ እያስመረጠኝ ነው። ጀንደር ሜል ወይም ፊሜል። አሁን እኔ እያሳያችሁ ያለሁት በሴት አካውንት ስለሆነ የሴት አካውንት ነው እያሳያችሁ ያለው። ስለዚህ ወንዶች ከሆናችሁ ወንድ፣ ሴቶች ከሆናችሁ ፊሜል ትሉና ሰብሚት ትሉታላችሁ ማለት ነው። ይኸው ፊሜል አልኩኝ፣ ሰብሚት እለዋለሁ ማለት ነው። ሰብሚት ስለው ቀጥታ ወደዚህ ያመጣኛል ማለት ነው። ወደዚህ ቀጥታ ሲያመጣኝ እዚህ ጋር ኮንፊርም ልለታለሁ። ኮንፊርም አደርገዋለሁ። እዚህ ጋር የሚፈልጉትን ነገሮች አለው አደርገዋለሁ። ሎኬሽን ምናምን ይጠይቀኛል። አለው እለዋለሁ። ከዛ ቀጥታ ምን እናደርጋለን? እቺ የአምፖል ምልክቷን እንጫንና እዚች ጋር ማይ ኤጀንሲ ምትላለች። አምፖል ምልክቷ ውስጥ ስንገባ ማይ ኤጀንሲ ምትል እሷን ክሊክ እናደርግና እንገባለን። ማይ ኤጀንሲ ውስጥ እንገባለን። ማይ ኤጀንሲ ውስጥ ስንገባ እንደዚህ አይነት ኢንተርፌስ አለው። ቹዝ ሜትድ 1 ኦር ሜትድ 2 እያለኝ ነው። ሜትድ ምረጥ፣ ኤጀንት የምትሞላበትን ሜትድ ምረጥ ይለኛል። ሜትድ 1 እና ሜትድ 2 አለ እዚህ ጋር እንደምናየው። ስለዚህ ቀላሉ መንገድ አሁን እኛ የምንሞላው በሜትድ 1 ነው። በዚህኛው ሜትድ ነው። ስለዚህ ሜትድ 1 ላይ ፕሊስ ኢንተር ኤጀንት አይዲ የሚለው ላይ ኤጀንት አይዲያችንን እንሞላለን ማለት ነው። ስለዚህ ኤጀንት አይዲያችን
የኛ 49093850 የሚለውን ኤጀንት አይዲያችን። ስለዚህ 3850 ብለን እናስገባለታለን። ከዛ ፕሮፋይል ያመጣላችኋል። እዚህ ጋር ጆሲ 23 የሚል አለ ባንዲራ ያለበት ላዮን ፋሚሊ የሚል ሲያመጣልን ፕሊስ ኢንተር ኤጀንት አይዲ የሚለውን ከታች ያለችውን ፕሊስ ኢንተር ኤጀንት አይዲ የምትለዋን ክሊክ እናደርግለታለን ማለት ነው። ክሊክ እናደርጋታለን። ከዛ ኮንፊርም አድርጉ ይላል። ኮንፊርም እናደርግለታለን። ከዛ ኮንግራጁሌሽን ብሎ ሰክሰስፉል ብሎ ያመጣልናል ማለት ነው። ሰክሰስፉል ብሎ ያመጣልናል። በኤጀንት ስር ተካተናል ማለት ነው። አሁን ከዚህ በኋላ ስራ ለመስራት ገንዘብ ለማግኘት እንችላለን ማለት ነው። አሁን ህጋዊ ሆነን ማለት ነው። ስለዚህ አሁን እዚህ ጋር እንደዚህ ህጋዊ ሆነናል። ሌላ ማሳስባችሁ ነገር ትልቁ እዚህ ጋር ብዙ ሰዎች የሚሳሳቱት ነገር ምንድነው? እንደዚህ ይሄን ሁሉ ደረጃ ለፍተው መጥተው ከታች አይ ዋንት ቱ ኳይት ዘ ኤጀንሲ የምትለዋን ይነኩና የሁሉ ልፋታቸው በቃ ከንቱ ይቀራል ማለት ነው። እቺ ከታች ማሳያችሁ አይ ዋንት ቱ ኳይት ዘ ኤጀንሲ የምትለዋን ጭራሽ መንካት የለብንም። እየሰራነው እንዳለ ልፋት ሆነ ማለት ነው። ወደኋላ ይመልሰናል። 1 ወር ያህል እዚህ ፕላትፎርም ላይ ገንዘብ እንዳንሰራ ይቀጣናል ማለት ነው። ስለዚህ ምን እናደርጋለን? እቺን ነገር አንነካም። በቀጥታ እቺን ነገር እንተውና ከላይ የቀስት ምልክት አለች ባክ፣ እሷን ነክተን እንወጣለን። ከዚህ እንወጣለን። ጨረስን ማለት ነው። ከዚህ ጨረስን ማለት ነው። ከዛ እቺን ላይቭ የምትለዋን እንነካለን። ላይቭ የምትለዋን ነክተን እንወጣና አሁን እዚህ ጋር ኤጀንታችንን ማግኘት አስተማሪያችንን ማግኘት ነው የሚሆነው ቀጣዩ ስራችን። ላይቭ የምትለዋን ነክተን ላይ እስኪ በቀስት ማሳያችሁ እዚች ጋር እቺን የሰርች በተን ሰርች ባሯን እነካና እዚህ ጋር ይህንን አይዲ ሰርች እናደርጋለን። 49093850 የምትለዋን ሰርች እናደርጋለን። ሰርች ስናደርግለት ይኸው እንደዚህ በእንደዚህ አይነት መልኩ ያመጣልናል። ከዛ ፕሮፋይሉን እነካና እንገባለን። ፕሮፋይሉን ነክተን እንገባለን። ፓርቲ ላይ ከሆነ ፓርቲ ይለናል። ላይቭ ላይ ከሆነ ላይቭ ላይ ነው ይለናል። እንደዚህ ስንነካ እዚች ጋር ፓርቲ ከሆነ ፓርቲ፣ ላይቭ ላይ ከሆነ ላይቭ ላይ ነው ይለናል። ከዛ እንገባና እዚች ጋር 25 ሚኒትስ ኤጎ የሚለው ላይ አሁን ላይቭ ላይ ስለሌለን ነው ማለት ነው። እሱን እንጫንና ወደ ፓርቲ ወይም ወደ ላይቭ ገብተን ትምህርቱን ይህንን ቪዲዮ ተከትላችሁ እንግዲህ አፕሊኬሽኑን ዳውንሎድ አድርጋችሁ ቀጥታ ስራውን መጀመር ትችላላችሁ ማለት ነው። አፕሊኬሽኑን ዳውንሎድ የምታደርጉበትን ሊንክ ደግሞ ዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ነው። እንደዚህ አይነት ጠቃሚ ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ ይሁንላችሁ።